እስቲ ተወኝ በእናትህ። አሁን ፍቃድ ለማስቀል ከጅማ ኮሪደር የደበረኝ ነገር ይሄኛው አምፖል ወደ ውስጥ እየገባን ነው። የመግቢያ ፍቃዳችን ነው። ክላስሜት አራና ካቶሊክ ይሄን አልፈን ነው እንግዲህ ይሄን ነው የምናገኘው ማለት ነው። ቡራ ምን ይደረግ? ምን ያርጉ? ይራመዱ ሰብስክራይብ ዛሬ ደግሞ ፕሮግራሙ የሚሆነው ጅማ ኤርፖርት ሳይት ቪዚት ላይ ነን። እንግዲህ ጀማ ሁሉ አለ። ወደ ጅማ ኤርፖርት እንሄዳለን ማለት ነው። አብራችሁን ዋሉ። ቡራ እቺስ አናቃትም። እሷ ከየት እንደ መንገደኛ ነች። ውጪ ከካሜራው ዶርሜት ዛሬ አናን አወር ማሚ ምን እሺ ነው እንዴ? ኢትስ አ ፕሪቪሌጅ ከመሬት ላይ አንስታ የምታሳድገን ልጆቿ አለን። ይገርማቸዋል። እየረዳችን ያለች አው ሰው ለመድረስ ተማሪ አያውቅም ማለት እኮ ነው። ጎረቤት አይደለሽ? ሰብስክራይብ ዶርሞ ላይ ሁሉ ምልክቷ እስቲ ተወኝ በእናትህ። የዶር ምልክቷን ተላጭ ጀሪም በእናትህ የዶር ምልክቷን ተላጭ። ከዛ እንደዚህ በይ። እንግዲህ ታክሲ የለም መተን ነበረ። የጅማ ትራንስፖርት ሚኒስትር ምንድነው ሰራሽ ብለብለ ትራንስፖርት ሚኒስትር ማስታወቂያ በደንብ ተላርግ በደንብ ለሷ ብቻ ባይገርማችሁ የትራንስፖርት እናታችን ነው ዛሬ። ይሄ ቪሎግ ውስጥ አይገባም። ዛሬ ሃናን ነው የምትከፍልልህ። ታክሲ አልነበረም። ጅማ ኮሪደር ልማት በጣም ከብዷል። በጣም የጅማ ነዋሪ ምን ይሰማሻል? ምን ኮሪደር ልማት በጣም ጠልኝ። የጅማ ነዋሪ ወደዚህ ይቀደላ ቡራ እንደ አርኪቴክት ምን ትላለህ? የጅማን ኮሪደር ልማት እንዴት ታየዋለህ? በጣም ጥሩ ኮሪደር ነው። ያራመደን ተመችቷል። በጣም ጸደይ ነው። በጣም ፋም ነው። እንግዲህ የጅማ ኮሪደር ውስጥ አንዱ ነው። በጣም አሪፍ አድርገውታል። ጅማ ተቀይራለች። ያው ጋይስ ቅድም እንዳላችሁ አሁን ወደ ኤርፖርት ጉዟችን እያደረግን አሁን የት ነው ያለነው? ሃናን የት ነው ያለነው? ፈረንጅ አራዳ ከጅማ ኮሪደር ጅሬኛ የደበረው ነገር እኮ ከጅማ ኮሪደር የደበረኝ ነገር ይሄኛው አምፖል ምን ሆነ? አዲስ አበባው ጋር ተመሳሰለ። ዩኒክነስ ልክ ነሽ። ይሄ አርክቴክቸራል ክሪቲሲዝም ይባላል። ዩኒክነስ በቃ ኪ ነው። አርክቴክቸር ላይ ዩኒክነስ በጣም ኪ ነው።
አዲስ አበባም እንደዚህ አይነት አይተናል። እዚህም the same thing በጣም ነው የደበረን እንዳርክ ይቻላል ተማሪ yes እንግዲህ በጣም ጅማሬ ትልቅ ለውጥ እያየን ነው። በጣም የሚገርም ዲኮንስትራክት አንበሳው ኤኒዌይስ የጅማ ኮሪደር ልማት ይሄንን መስሏል። ሃናንም እየደከመች ነው። አይዞሽ አይዞሽ ኤርፖርት ጋር ለመድረስ እየተሰደድን ነው በላቸው። እየተሰደድን ነው yes ምን አሉ ታውቃለህ? ከዛ ቡራ ምን ይደረግ ምን ያርጉ ይራመድ ሰብስክራይብ አድርጉ። ምን ይሁን ሰብስክራይብ yes አይ ሰብስክራይብ ማለት እዚህ ጋር ሰብስክራይብ ስታደርጉ ሰፖርት እያደረጋችሁ ነው ወይ? ሰፖርት ማድረግ አለባችሁ። ሆነ በዚህ በፀሐይ ጅማን እየተራመድን ያለ ነው። ይፍጠነው አኒ በኒ ደካፕስ ወደ ላይ እየተጎ ከዛ መጨረሻ ላይ ያለው ማፕ ላይ ከዛ ሰፊ እኮ ነው መንገድ ጌታን ያምራል ጌታ መንገዱን ይበናል this is ጅማ አንተ ነው ደግሞ ያምራል ጸጋ ምን ኮሜንት አለሽ? ምን ኮሜንት አለ? ምን በጣም ጸዴ ነው። ጅማ ጎብኟት። የሚያምር ስራዎች የተሰሩ ነው። ደግሞ በዚህ አመት የተሰራው ሪፎርም በጣም ነው የሚያምር። ይሄ መንታ መንገድ አመት ቢሆንስ በጣም ያምራል። በጣም ቡራ ምን ትላለህ? ይሄ መንገድ በጅማ ዩኒቨርሲቲ ተማሪዎች ዲዛይን የተደረገ ነው። በጣም የታሰበ ነው። ሆነስ በጣም ይጸዳል። 40 ሜትሩ መንገድ ይባለው ይሄ ነው። እኛ ተቀምጠን እናንተ አትቆሙም ብሎ ነው የጅማ ሰዎች ፀሐይ ላይ አትቆሙም ብሎ ወንበር እያመጡልን። በጣም እናመሰግናለን። ይሻላል ይበቃዋል። ፀሐይ ላይ ስታስጠብቀን የነበረች ሴትዮ ነች። አንበቃም ጭራሽ ተዝናኛለሽ እንዴ? ሩጭ እንጂ አትሰጥም። ምንድን ነው የምትያዘኝ? ምን ለብሰው ግን የኛ ብሎግ ላይ ቆንጆ ሰዎች ነው የሚያውቁ። ኧረ ቆይ እስኪ ቆንጆት አንደስ ባታርጊ። እሺ ዩቲዩብ ነው። አሁን ወደ ጅማ አባጅፋር ኤርፖርት እየደረስን ነው። ጅማ ኪቶ ሪቨር ትውስታ ያላችሁ ትረንድና ነው ወደ አውሮፓ ላኪኒ። አሁን ኦሬዲ ወደ ኤርፖርቱ እየደረስን ነው። እዛ ጋር መግቢያው ነው። ምን ሊሉ እንደሚችሉ ባናቅም የመግቢያ ፍቃዳችን ይኸውና። እስቲ ምን እንደሚሉን ደግሞ እናያለን። አሁን ማስፈቀድ አለባቸው ተብለን ከዛ ወደዛ እየሄድን ነው። ሌሎቹ ቀሩ። አሁን ፍቃድ ለማስፈቀድ ስራ አስኪያጁ ቢሮ እየሄድን ነው። በይዞ ሌሎችም ግቡ ተባሉ። እየመጡ ነው። ፕሌኑ ቦታ ካልገባንማ ምን ጥቅማ? ምንም አይሄ ቀሩ እንደ እነዛ ተመለሱ መሰለኝ። አሁን ደግሞ መጀመሪያ ግቡ አሉ፣ ከዛ መለሳቸው መሰለኝ። ኧረ ፀሐዩ በጣም ይከብዳል። እንግዲህ አሁን ተርሚናሉ ጋር ደርሰናል። ወደ ውስጥ እየገባን ነው። አዎ ይመቻቸው። ተርሚናሉ ማለት ይሄኛው ነው በቃ ዋናው እና መውጫው በዚህ ጋር ነው። ይሄን አልፈን ነው እንግዲህ ፕሌኑን የምናገኘው ማለት ነው። ምንም አይልም። ቱ ቢሆንስ ይሄን ያለ የተካበደ ነገር አለ።
ያው ሎካል ኤርፖርት ስለሆነ ከዚህ በላይ እንጠብቅ አንችልም። ወደ ውስጥ እየገባን ነው። አሁን መብራት የለም ትንሽ ጠብቁ ውጭ ላይ ምናምን ስላሉ መብራት እየጠበቅን ነው። ስንመጣ እንገባለን ማለት ነው። መብራት እስኪመጣ ድረስ ሴኩሪቲ ጠብቁ ተብለናል። ጋይስ እንግዲህ ዋናው ጋር ገብተን ነበረ አይቻልም ምናምን ነገር ተባልን። በጣም ያሳዝናል። ኢንፎርሜሽን መስጠት አንችልም ሊሆን ይችላል ተብለን በጣም እንግዲህ በኋላ እንደምታዩት ሀገርም የሚጠቅም ነገር ነበር የምንሰራው ግን አልተሳካም ለዛሬ። ያልገባን ወደ ላይ እስቲ እኛ ገባን ነው እንዴ ያልኩት ደግሞ ርቦናል። በሌለን ሆዳችንን እንትን ብለን ወደ ግቢ እየተመለስን ነው። ያው እንግዲህ የዛሬ ተሳቻም አፍተር ኦል ወደ ግቢ እየተመለስን ነው። ያው የዛሬው ለወጣንበት ጉዳይ አልተሳካም። we feel sorry